ሰላም የቪዥን ዩቲዩብ ቻናል ቤተሰቦች በዛሬ ቪዲዮ ስለ ኤክሰርሳይዝ 3.1 and 3.2 አብረን የምንሰራ ይሆናል። እስከ መጨረሻው አብራችን ቆዩ። ሰብስክራይብ እንዲሁም ላይክ ሼር በማድረግ ቪዲዮውን ጀምሩት ማለት ነው። ወደ ቪዲዮ ኦኬ፣ ወደ መጀመሪያው ኤክሰርሳይዝ 3.1 ስናልፍ 3.1 ላይ ምንድነው የሚለን? give the correct answer for the following questions ለነዚህን ሁለት ጥያቄዎች ትክክለኛ የሆነ ምላሽ ስጡ ነው የሚለን አይደል አርዕስቱ። ሶ የመጀመሪያው ጥያቄ ምን ይለናል? according to the Greek philosopher Empedocles what are the four elements that all material are made up of? ሶ በኤምፔዶክለስ ቲዮሪ አማካኝነት እነዛን ፎር ኤሌመንቶች ሁሉም ማቴሪያል ይሰራበታል ያላቸውን ኤሌመንቶች ምንድናቸው ይለናል ማለት ነው የመጀመሪያው ጥያቄ። ሁለተኛው ጥያቄ ላይ ደግሞ what is the contribution of Plato and Aristotle to the atomic theory? አቶሚክ ቲዮሪ ምን አይነት ኮንትሪቢዩሽን ነበራቸው ፕላቶ እና አሪስቶትልስ የሚለውን በአጠቃላይ በዚህ ኤክሰርሳይዝ እናያለን ማለት ነው። ስለዚህ የኤምፔዶክለስን የፕላቶ እና የአሪስቶትልን አቶሚክ ቲዮሪ በአጠቃላይ ምን ይመስላል እያለን ነው ማለት ነው እነዚህ ጥያቄዎች። ሶ እነዛን አብረን እናያቸው ማለት ነው። ኢን አንሸንት ግሪክ እንደምታውቁት በድሮ ጊዜ ግሪካውያኑ ይሄ አተም የሚለው ቃል ዲስከቨር ከመደረጉ በፊት በጣም ብዙ ጊዜ ኤቭሪቲንግ ዓለማችን ውስጥ ያለው ነገር ከምን ተሰራ የሚለውን ነገር ለመረዳት ብዙ ጊዜ አንደርስታንድ ለማድረግ ይሞክሩ ነበር ማለት ነው። ቢፎር ዘ ሞደርን አቶሚክ ቲዮሪ ቲንከርስ ኦር እነዚህ ፊሎሶፈርስ የምንላቸው ማለት ነው ኢምፔዶክለስ፣ ፕላቶ ኤንድ አሪስቶትል had different ideas about the nature of matter። እነዚህ ሶስቱ ፊሎሶፈሮች ራሱ የተለያየ አይዲያ አስቀምጠው ነበር ማለት ነው ከሞደርን አቶሚክ ቲዮሪ በፊት በነበረው ጊዜ ላይ። ሶ የመጀመሪያውን ስናይ ኢምፔዶክለስ ኦር ዘ ፎር ኤሌመንት ቲዮሪ የምንለው የኢምፔዶክለስ ቲዮሪ ማለት ነው። ኢምፔዶክለስ እንደምታውቁት ከ490 እስከ 430 ቢፎር ኮመን ኢራ ይባላል። ይሄ ምልክት የማታውቁት ከሆነ ቢፎር ክሪስት ነበር የምናውቀው። በአሁኑ ጊዜ ደግሞ ከሪሊጅን ወጣ እንበል ተብሎ እነዚህ ሳይንቲስቶች ቢሲኢ አድርገውታል ማለት ነው። ይሄ አብሪቬሽን ማለት ነው። ቢ ቢፎር ይሆናል እንደተለመደው፣ ሲ ደግሞ ኮመን ኤንድ ኢ ደግሞ ኢራ ማለት ቢፎር ኮመን ኢራ ማለት ቢፎር ክሪስት እንደማለት ነው። ያው ሪሊጂየስ ስለሆነ ያንን ወርድ ማለት ነው። ሶ ኢምፔዶክለስ በዚህ ጊዜያት ውስጥ የነበረ ፊሎሶፈር ነው and he was a Greek philosopher who introduced the idea that all substances are made from the four fundamental elements። እንደምታውቁት ግሪካዊ ነው ኢምፔዶክለስ እና ደግሞ ምንድነው ኢንትሮዲዩስ ያደረገው? ይሄ ሁሉም ሳብስታንስ ከምንድነው የተሰሩት አለን ኢምፔዶክለስ? ከአራቱ ኤሌመንቶች ፋንዳሜንታል የምንላቸው ኤሌመንቶች ነው የተሰራው ይለናል። የመጀመሪያው ኤሌመንት ኤርዝ ነው ይላል ኢምፔዶክለስ ማለት ነው። ኤርዝ which is solid and heavy ማለት ነው። ኤርዝ and water air fire ማለት ነው። ዋተር fluid and life giving የሆነ ኤሌመንት ነው ብሎታል ማለት ነው። and air ደግሞ invisible but essential for breathing and fire energetic and transformative የሆነ ኤሌመንት ነው ብሎ ኢምፔዶክለስ ቲዮሪውን አስቀመጠልን ማለት ነው። and he believed that everything in nature is formed by mixing these elements in different proportion። እነዚህን አራት ኤሌመንቶች ዝም ብሎ አይደለም የጠራቸው ማለት ነው። ይሄ እነዛን ኤሌመንቶች ምን ብሎ ያምን ነበር? ሁሉም ኤቭሪቲንግ የተሰራው እነዛን ኤሌመንቶች በማቀላቀል በተለያየ ፕሮፖርሽን በማደባለቅ ነው የተሰራው ብሎ ያምን ነበር ማለት ነው። and his idea influenced scientific thought for centuries። የሱ አይዲያ በጣም ሳይንቲፊክ የሚባሉት ሀሳቦችን ኢንፍሉዌንስ አድርገው ነበር ማለት ለዘመናት for centuries even though we now know that elements are actually atoms not earth water and air and fire ማለት ነው። አሁንም ራሱ ይህንን ሀሳብ ሳይንቲስቶች ያነሱታል ማለት ነው። የኢምፔዶክለስ ምን ያክል ኢንፍሉዌንሰር የሆነ ሀሳብ እንደነበር ማየት ይቻላል ማለት ነው። አሁን ማንሳታችን በጣም አስገራሚ የሆነ ሀሳብ ስለነበር ማለት ነው። ወደ ፕላቶ ኮንትሪቢዩሽን ቱ አቶሚክ ቲዮሪ ስናልፍ ሁለተኛው ጥያቄ ያለው ጥያቄ ማለት ነው የፕላቶ ቱ አቶሚክ ቲዮሪ ኮንትሪቢዩሽን ምን ነበር የሚለው። ፕላቶ ደግሞ ከ427 እስከ 347
ቢፎር ኮመን ኢራ የነበረ ሰው ነው ማለት ነው። he was one of the most famous Greek philosophers ይሄም ግሪክ ውስጥ የሚኖር ወይም ደግሞ ግሪካዊ ፌመስ የሆነ ፊሎሶፈር ነው ማለት ነው። he supported the idea that everything in nature is made up of small geometric shapes ይሄም ፕላቶ ምን ብሎ ያምን ነበር? እነዚህ ኤቭሪ ማተር የምንለው ኤቭሪቲንግ ከምንድነው የተሰራው? ከአራቱ ኤሌመንቶች። ግን እነዛን አራት ኤሌመንቶች ኮመን የሆነ ሼፕ ነበራቸው ይላል። ጂኦሜትሪክ ሼፕ አላቸው ብሎ ያምን ነበር ማለት ነው። he believed that different materials had the different types of atoms shaped like perfect solids ማለት ነው። ምን ብሎ ያምናል? እንዳልኳችሁ የተለያዩ ማቴሪያሎች የተለያየን ታይፕ ኦፍ አተም ስላላቸው ዲፈረንት የሆነ ሼፕ ላይክ ፐርፌክት ሶሊድስ ናቸው ሼፓቸው ብሎ ያምን ነበር ማለት ነው። ከነዛ ሼፖቹ መካከል እነዛ እሱ ካለው ማለት ነው ፕላቶ ካለው ቴትራሃይድሮንስ የምንላቸው ላይክ ፒራሚድ የሚመስሉ ማለት ነው። እሳት ሲቀጣጠል አይታችሁ ከሆነ ፒራሚድ የመሰለ ቅርጽ አለው አይደል? ሶ ያንን ኢንዲኬት አድርጎ ፋየርን ኢንዲኬት አድርገልን ማለት ነው። ቴትራሃይድሮንስ ብሎ ይጠራቸዋል። ኤንድ ኪዩቦች ስንሄድ ደግሞ ኪዩብ ያላቸው እሱ እርዝን ማለት ነው። እርዝ ኪዩብ የሆነ ስትራክቸር አለው ብሎ ያምን ነበር ማለት ነው። ኤንድ ኦክታሄድሮንስ ደግሞ የኤርን የሚወክልልን ብሎ ያስባል ማለት ነው። ኤር ዊች ኢዝ ኢንዲቪዚብል ስለሆነ እንዲሁም በጣም ስፕሪድ ስለሚያደርግ ብሎ ኦክታሄድሮንስ የሚል ሼፕ ሰጣቸው ማለት ነው። ኤንድ አይኮሳሄድሮንስ የምንላቸው ደግሞ ዋተርን ጠብታ ካያችሁ የአይኮሳሄድሮንስ ሼፕ ነው ያላቸው። ሶ እንደዚህ አይነት ሼፖች አላቸው ዲፈረንት አተምስ ብሎ ያምን ነበር ማለት ነው። although his theory was more philosophical than scientific it influenced later ideas about the structure of matter ማለት ነው። የፕላቶን ቲዮሪ ይሄን ይመስላል ማለት ነው። ወደ አርስቶትል ስናልፍ ደግሞ አርስቶትልስ ኮንትሪቢሽን ቱ አቶሚክ ቲዮሪ አሁንም ይሄኛው ሁለተኛው ጥያቄ ያለ ጥያቄ ነው ማለት ነው። አርስቶትል ደግሞ ከ384 እስከ 322 ቢፎር ኮመን ኢራ የነበረ ሰው ነው ማለት ነው። ኤንድ ሂ ዋዝ ፕላቶስ ስቱደንት። ይሄ ደግሞ አርስቶትል የማን ተማሪ ነበር ማለት ነው? የፕላቶ ተማሪ ነበር ማለት ነው። ፕላቶ ምን ብሎ ኮንትሪቢዩት አድርገዋል እንዳየነው ነው ማለት ነው። አርስቶትል ደግሞ የራሱን ሀሳብ ይዞልን መጣ ማለት ነው፣ ከቲቸሩ የተለየ ማለት ነው። but he rejected the atomic theory አቶሚክ ቲዮሪን ሪጀክት ያደረገው ሰው ነው ማለት ነው አርስቶትል። አቶሚክ ቲዮሪን ማን እንደሰራው ታውቃላችሁ አይደል? የዲሞክራተስን አቶሚክ ቲዮሪ ሪጀክት ያደረገው ነው ማለት ነው። ኢንስቴድ he supported Empedocles ፎር ኤሌመንትስ ቲዮሪ ማለት ነው። ይህንን አቶሚክ ቲዮሪ ሪጀክት አድርጎ ምንድነው የደገፈው የአርስቶትል ሀሳብ? የኢምፔዶክለስን አራቱን ኤሌመንት ቲዮሪ የሚለውን ነው ሳፖርት ያደረገው ማለት ነው። and he added the idea that these elements were affected by two opposing qualities እነዚህ አይዲያዎች አራት ኤሌመንቶች የሚባሉት አይዲያዎች በሁለት ኦፖዚንግ የሆኑ ኳሊቲዎችን አፌክት ይደረጋሉ ወይም ደግሞ ተጽዕኖ ይደርስባቸዋል ብሎ ነበር ማለት ነው። ይሄ አርስቶትል ማለት ነው። እነዛ ሀሳቦች ደግሞ ምንድን ናቸው? ሆት ቨርስስ ኮልድ፣ ሆት እና ኮልድ ናቸው። ኦር ድራይ ኤንድ ዌት ብሎ እነዛን ፋክተሮችም አስቀመጠ ማለት ነው። እነዚህን አራት ፋክተሮች ኤግዛምፕል ስናይ ፋየር ኢዝ ሆት ኤንድ ድራይ። ፋየር ስናየው የደረቀ ነው ማለትም እርጥብ አይደለም እና ደግሞ ሆት ነው አይደል? ሶ ይሄ አንድ የሱ ፋክተር ነው ማለት ነው። ኤንድ ዋይል ዋተር ኢዝ ኮልድ ኤንድ ዌት፣ ዋተር ደግሞ ኮልድ እና እርጥብ ነው ማለት ነው። ሶ እነዚህን ኤሌመንቶች የራሳቸውን የሆነ አፌክት የሚያደርጋቸው ኳሊቲ ነበር ወይም ደግሞ ቢሄቨር ነበራቸው ብሎ እነዚህን አራት ቢሄቨሮች አስቀመጠ ማለት ነው አርስቶትል። የአርስቶትል አይዲያዎች በጣም ዋይድሊ አክሴፕትድ ሆኖ ነበር ለ2000 ዓመታት ያክል ማለት ነው። ዲሌይንግ ዘ ዲቨሎፕመንት ኦፍ አቶሚክ ቲዮሪ፣ አቶሚክ ቲዮሪ ዲስከቨር እስከሚደረግ ድረስ ኦር ሳይንቲፊክ አቶሚክ ቲዮሪ ዲስከቨር እስከሚደረግ ድረስ ለ2000 ዓመታት ያክል አይዲያዎቹ በጣም አክሴፕትድ ሆኖ ቆይቶ ነበር ማለት ነው የአርስቶትል። ቢኮዝ ሂ ዋዝ ቬሪ ኢንፍሉዌንሻል
people believed his continuous matter theory instead of Democritus' atomic theory ማለት ነው። ሶ ይሄ አርስቶትል ይሄ ለ2000 ዘመናት ሊያቆየው የቻለ ሀሳቡን በጣም ኢንፍሉዌንሻል ስለነበረ በወቅቱ ማለት ነው። ኢንፍሉዌንሰር ከሚባሉት ሰዎች ዋነኛው ስለነበር ማለት ነው። እና ደግሞ ሰዎች ምን ብለው አመኑ ከዛ በኋላ በአርስቶትል አማካኝነት ማተር ኤቭሪ ማተር ኢዝ ኮንቲነስ ከት ስናደርገው ይቀጥላል መቆራረጡ አይቋረጥም ብለው ነበር ያምኑ ነበር ማለት ነው። ከዲሞክራቲስ ቲዮሪ አቶሚክ ቲዮሪ ይልቅ ማለት ነው። ሶ አርስቶትል ሀሳቡን ይሄን ይመስላል። በጣም ለ2000 ዘመናት ያክል ሀሳቡን አክሴፕትድ የተደረገበት ፊሎሶፈር ነው ማለት ነው። ኦኬ ይሄን ኤክሰርሳይዝ ኮንክሉድ ስናደርግ ኢምፔሪክለስ ምን ኢንትሮዲዩስ ያደረገልን የነዛን ፎር ኤሌመንቶችን ቲዮሪ ማለት ነው። ሶ እነዛን ፎር ኤሌመንቶች ምንድናቸው ማለት ነው? ኤርዝ፣ ኤር፣ ዋተር ኤንድ ፋየር ማለት ነው። ሶ እነዚህን ፎር ኤሌመንቶችን ቲዮሪ ኢንትሮዲዩስ ያደረገልን ኢምፔሪክለስ መሆኑን አይተናል ማለት ነው። ፕላቶ ደግሞ ምን ሳጀስት ያደረገ አቶሞች ወይም ደግሞ እነዚህ ማተሮችን የሚሰሩ ትናንሽ የምንላቸው አካላቶች ሀድ ጂኦሜትሪክ ሼፕስ አላቸው፣ ጂኦሜትሪ የሆነ ሼፕ አላቸው ብሎ ሰጀስት ያደረገን ደግሞ ፕላቶ ነው ማለት ነው። ኤንድ አርስቶትል ደግሞ ምን ሪጀክት አደረገ? አተምስ የሚለውን አይዲያ ሪጀክት አድርጎ ምንድነው ሳፖርት ያደረገው ብለናል? ማተሮችን ኮንቲኒዩስሊ ዲቪዚብል መሆናቸውን ነው ያመነው። ማለትም በነዛን 4 ኤሌመንቶች ነው የተሰሩት ብሎ ያምን ነበር ማለት ነው። and their ideas shaped early chemistry and philosophy, but modern science later proved that matter is actually made up of atoms. በኋላ ላይ ግን እነዚህ ሀሳቦች ብዙ ተወርቶባቸው የአርስቶትል ተቀባይነት ቢያገኝም በኋላ ላይ ግን እነዚህ አይዲያዎች በጣም ኬሚስትሪን ኢንፍሉዌንስ አድርገው ቢቆዩም ሞደርን ሳይንስ ላይ በኋላ ምን ፕሩፍ ተደረገ ማለት ነው? ማተሮች አክቹዋሊ ዲቪዚብል መሆናቸው እና ደግሞ ከአቶሞች የተሰሩ መሆናቸውን ተረጋገጠ ማለት ነው። ከፎር ኤሌመንቶቹን አለመሰረታቸውን አረጋገጡ ማለት ነው። ወደ ሁለተኛው ኤክሰርሳይዝ 3.2 ስናልፍ ይሄም ስቴትመንቱ አንድ አይነት ነው፣ ኮሬክት አንሰር አስቀምጡ ይለናል ማለት ነው። የመጀመሪያው ጥያቄ ምን ይለናል? ዌር ባይ ሁም ኤንድ ዌን was the concept atom was originated። ምንድነው የሚለን ይሄ ጥያቄ ደግሞ አተም የሚለው ኮንሰፕት መቼ በማን እንዲሁም የት ነው ኦሪጂኔት ያደረገው ወይም ደግሞ መጀመሪያ ላይ የተሰማው ይሄ ኮንሰፕት ይለናል ማለት ነው። ሶ ይሄንንም ጥያቄ አምስቶችን ጥያቄ በዚህ በቀጣይ ቪዲዮ እናያለን ማለት ነው። ጥያቄው ምንድን ነበር የሚለው where by whom and when was the concept of atom originated አይደል የሚለን። so the idea of atom የት ነው ኦሪጂኔት ያደረገው ስንል አንሸንት ግሪክ ላይ ግሪኮች ላይ ነው ኦሪጂኔት ያደረገው ማለት ነው። ሶ ዌር የሚለው ግሪክ ይሆናል መልሳችን ማለት ነው። መቼ የሚለው ጥያቄያችን መልስ የሚሆነው ደግሞ around 4000 before Christ ማለት ነው። and it was proposed by the Greek philosophers Leucippus and his student Democritus። ሶ የመጀመሪያው አተም የሚለው አይዲያ የመጣው መቼ ነው ብለናል? 400 BC ላይ። የት ነው? ግሪክ ላይ። እና ደግሞ በማን የሚለው ጥያቄ ስንመልስ በሊዮሲፐስ እና በተማሪው ዲሞክራተስ ነው። ዲሞክራተስ የሊዮሲፐስ ተማሪ ስለነበር ማለት ነው። and they believed that all matter is made up of tiny indivisible particles called atoms። እነዚህ ፊሎሶፈሮች ደግሞ ምን ብለው ያምኑ ነበር ማለት ነው? ኤቭሪ ማተር ከምንድነው የተሰራው ብለው ያምኑ ነበር? ሊከፋፈሉ ከማይችሉት ፓርቲክሎች which are atoms ብለው ኮል የምናረጋቸው ብለው ያምኑ ነበር ማለት ነው። and atoms move in empty space ብለው ያምኑ ነበር ማለት ነው። እነዚህ ፊሎሶፈሮች ማለት ነው። የመጀመሪያው ጥያቄ መልሳችን ይሄን ይመስላል ማለት ነው። ወደ ሁለተኛው ጥያቄ ስናልፍ ደግሞ what does the word atom mean ይለናል። አተም ማለት ምን ማለት ነው ይለናል። እንደምታውቁት the word atom comes from the Greek word። ምክንያቱም ሳይንቲስቶቹ ወይም ደግሞ ፊሎሶፈሮቹ ግሪክ ላይ ስለነበሩ ግዴታ የራሳቸውን ቋንቋ መጠቀም ስለነበረባቸው ማለት ነው። so the word atom comes from the Greek word atomos። አቶሞስ ከሚል የግሪክ ቃል የመጣ ሲሆን ይሄ አተም የግሪክኛ አጻጻፉ ደግሞ ይሄን ይመስላል ማለት ነው። which means indivisible or uncuttable
አተም ማለት ትርጉሙ ምንድነው ማለት ነው? በግሪክ ኢንዲቪዚብል ኦር አንከታብል ሊቆራረጥ ሊከፋፈል የማይችል ማለት ነው። ሶ ዲሞክራተስ ምን ብሎ ቢሊቭ ያደረገ ነበር? ዛት አተምስ ዌር ዘ ስሞለስት ቢልዲንግ ብሎክስ ኦፍ ኔቸር ማለት ነው። ሶ ይሄ ስሞለስት ቢልዲንግ ብሎክ ኦፍ ኔቸር ማለት የኤቭሪ ማተር ማለት ነው። ሶ ማተር ከአተሞች የተሰሩ ናቸው ብሎ ያምን ነበር ማለት ነው። ኤንድ ኩድ ኖት ቢ ብሮከን ዳውን ፋርዘር ሊከፋፈሉም አይችሉም ብሎ ያምን ነበር ማለት ነው። ወደ ሶስተኛው ጥያቄ ስናልፍ ደግሞ what are the 5 major points of the atomic ideas according to the Greek philosophers? እነዚህ 5 ዋና ሀሳቦች የሚባሉ ፖይንቶች ስለ አቶሚክ አይዲያ በግሪክ ፊሎሶፈሮቹ ማለት ነው ሞደርን ላይ ሳንመጣ ምንድናቸው እነዚህ 5 ሜን የሚባሉት ስንል the Greek philosophers especially Democritus proposed these 5 key ideas about atoms. እነዚህ ፊሎሶፈሮች አብዛኞቹ ስለ አተም ያወሩ ባልነበሩበት ወቅት ዲሞክራተስ ብቻ ነበር ከአተም ነው የተሰራው ኤቭሪ ማተር ብሎ የነበረው ማለት ነው። እነዚህን 5 ሀሳቦች በዋናነት የዲሞክራተስ ናቸው ማለት ነው። ወደ የመጀመሪያው ሀሳብ ስናልፍ all matter is composed of tiny indivisible particle called atoms ያለን ማን ነው ማለት ነው? ዲሞክራተስ። የመጀመሪያው ማጆር ከሚባሉ ፖይንቶች ምንድነው? ሁሉም ማተር ከምንድነው የተሰሩት? ከታይኒ የሚባሉ ኢንዲቪዚብል የሆኑ ሊከፋፈሉ የማይችሉ ፓርቲክሎች which are called atoms የሚባሉ ፓርቲክሎች ነው የተሰራው ብሎ ያምኑ ነበር ማለት ነው። እነዚህ 5 ነጥቦች አንደኛው ይሄ ነው። and that atoms are too small to be seen and make up everything around us ብሎም ያምኑ ነበር ማለት ነው። አተሞች በጣም ትንሽዬ እና ለአይናችን ለማየት የማይቻሉ እና ደግሞ ዓለማችን ውስጥ ያሉ ኤቭሪቲንግ አራውንድ አስ የተሰሩባቸው ፓርቲክሎች ናቸው ብሎ ያምኑ ነበር። እናም ሁለተኛው ስንሄድ ከማጆር ፖይንቶቹ ማለት ነው atoms are eternal, unchangeable and indestructible ማለት ነው። ዲስአፒር አያደርጉም እና ደግሞ ሪአሬንጅ ያደርጋሉ to form different substances ብለውም ያምኑ ነበር ማለት ነው። ይህም ከፖይንቶቹ አንደኛው ነው ማለት ነው። ወደ ሶስተኛው ደግሞ ስናልፍ atoms move constantly in empty space or void ማለት ነው። ይሄ ደግሞ የዲሞክራተስ ሀሳብ ነው እንዳልነው አብዛኞቹ የሱ ሀሳቦች ናቸው ማለት ነው። አቶሞች ምን ላይ ሙቭ ያደርጋሉ ብሎ ያምን ነበር ዲሞክራተስ? ኢምፕቲ ስፔስ ላይ ሙቭ ሊያደርጉ ይችላሉ ብሎ ያምን ነበር። እንዲሁም ኮንስታንትሊ ነው ሙቭ የሚያደርጉት ይል ነበር ማለት ነው። አንላይክ አርስቶትል ተቃራኒ ማለት ነው who believed in continuous matter, Democritus taught that atoms moved freely in a vacuum. ይሄ ኢምፕቲ ስፔስ ማለት ምን ማለታችን ነው? ቫኪዩም ኮንዲሽን ያስፈልጋል ማለት ኤር የሌለበት ቦታ ላይ ሙቭ ሊያደርጉ ይችላሉ ብሎ ያምን ነበር ዲሞክራተስ። አርስቶትል ግን ኮንቲኒስ ናቸው ብሎ ነበር የሚያምኑ። ዲሞክራተስ ምን ይላል ማለት ነው? አተምስ ፍሪሊ ቫኪዩም ላይ ሙቭ ማድረግ ይችላሉ ብሎ ያስብ ነበር ማለት ነው። ወደ አራተኛው ስናልፍ ደግሞ atoms have different shapes and sizes አቶሞች የተለያየ ሼፕ እና ሳይዝ አላቸውም ይሉ ነበር ማለት ነው እነዚህ ፊሎሶፈሮች። thus differences determine the property of different materials በነዛ ሼፓቸውና ሳይዛቸው አማካኝነትም ነው ፕሮፐርቲያቸውን ዲተርማይን የሚደረገውም ብሎ ያምኑ ነበር ማለት ነው። ኤግዛምፕል rough atoms could form solid objects while smooth atoms could form liquids ማለት ነው። በእነዚህም ኤግዛምፕል አስቀምጠው ነበር ማለት ነው። ራፍ የሆኑ አተሞች ምን ፎርም ሊያደርጉ ይችላል ብለው ያምን ነበር? ሶሊዶች፣ በጣም ጠንከር ያለ ማቴሪያል ማለት ነው። በጣም ስሙዝ የሆኑ አተሞች ደግሞ ምንድነው ፎርም የሚያደርጉት ብለው ያስቡ ነበር ማለት ነው። ሊኪዶች። እነዚህ ሼፕ እና ሳይዛቸው ፕሮፐርቲያቸውን ዲተርማይን ያደርጋሉ ማለት ነው። ምክንያቱም ሶሊድ ኦብጀክት ኮምባይን አድርጎ ሶሊድ ኦብጀክት የሚፈጥርን ራፍ የሆነ አተም ነው። ስሙዝ አተሞች ደግሞ ሊኪድ ነው የሚሰጡን ማለት ነው። ኤንድ አምስተኛው ደግሞ ከነዛ 5 ማጆር ፖይንቶች የምንላቸው changes in matter occur because of the rearrangement of atoms የማተሮችን ለውጥ የሚከሰተው ይለናል። የማተሮችን የአንድ ሳብስታንሶችን ለውጥ የሚከሰተው
ከአሬንጅመንት ኦፍ አተምስ ለውጥ ነው ማለት ነው። በአተሞች ለውጥ አማካኝነት ነው ማለት ነው። አተሞች do not change themselves ራሳቸውን አይቀይሩ አተሞች እንደምታውቁት but combine or separate to create new substance ግን አዲስ ሳብስታንስ ለመፍጠር ኮምባይን ሊያደርጉ ይችላሉ ወይም ደግሞ ሊለያዩ ይችላሉ ማለት ነው። ሶ አተም በምንም ተአምር ፎርማቸው ሊቀይሩ አይችሉም ወይም ደግሞ ቼንጅ ሊያደርጉ አይችሉም ማለት ነው ከአተምነት ውጪ። ሶ but they combine or separate to create new substance ማለት ነው። ወደ አራተኛው ጥያቄያችን ስናልፍ ደግሞ according to the ancient Greek philosophers what do you think an atom is like ምንድነው የሚለን ይሄ ጥያቄ ደግሞ በአንሸንት ግሪክ ፊሎሶፈሮች አማካኝነት ወይም ደግሞ በነዛን ሐሳቦች what do you think atom is like አተም ምን ይመስላል ብላችሁ ታስባላችሁ ይለናል ማለት ነው። ኤክሰርሳይዝ ቡካችሁ መሳል ትችላላችሁ ይለናል ማለት ነው ይሄ ጥያቄ። አንሸንት ግሪኮች ምንድነው ኢማጂን ያደርጉት አቶሞች በጣም ታይኒ ትናንሽዬ እና ደግሞ ሶሊድ ስፌርስ with different shapes and sizes እንደነበሩ ኢማጂን ያደርጉ ነበር ማለት ነው። እነዚህ ፊሎሶፈሮች ምንድነው ብለው ኢማጂን አድርገዋል? ሶሊድ የሆነ ስፌር ማለት ነው ከተለያየ ሼፖች እና ሳይዞች ነው ያላቸው ብለውም ያምኑ ነበር ማለት ነው። and atoms were thought to have no internal structure አቶሞች ኢንተርናል የሚባል ስትራክቸር የላቸውም ብሎ ያምን ነበር። ምክንያቱም ኢንዲቪዚብል ናቸው። ሶ ኢንዲቪዚብል የሆነ አካል እንዴት የውስጥ አካሉን ማወቅ ይቻላል ብለው ስለሚያስቡ ማለትም ኢንዲቪዚብል ከሆነ የመጨረሻ ላይ ከሆነ እነዛ ናቸው መጨረሻ ብለው ስለሚያስቡ ኢንተርናል የሆነ ስትራክቸር የላቸውም ብሎ ያስቡ ነበር ማለት ነው። ይሄ ደግሞ ከሞደርን አቶሚክ ሞዴሎች ተቃራኒ ነው ማለት ነው። ኤንድ ይሄ ደግሞ ኤክሰርሳይዝ ቡካችሁ ሳሉ ስለሚለን to show different types of atoms you can draw circles with different sizes and shapes ስፌር የሆኑ ሶሊዶች ናቸው ካለን አቶሞች እነዚህ አንሽንት ግሪኮች ባሉት መሰረት ምን ብለን መሳል እንችላለን ማለት ነው። የተለያየ ስፌሮች የሚመስሉ ሰርክሎችን ሰርተን በተለያየ ሳይዝ እና ሼፕ ማለት ነው እነዛን አቶሞች ሪፕሬዘንት ማድረግ እንችላለን ማለት ነው። በዚህ ጥያቄ ደግሞ ምንድነው የሚለን what example can you give from a local material around you that you think looks like an atom አተም ሊመስል የሚችል በዙሪያችሁ ያለን ማቴሪያል ሪፕሬዘንት አድርጉ ወይም ደግሞ እንደ ኤግዛምፕል ስጡ ነው የሚለን ማለት ነው። ሶ ከነዛን ስሞል ኦብጀክቶች የምንላቸው እኛ አካባቢ ከሚገኙት ለአተም ሪዘምብል የሆኑ በጣም ተመሳሳይ ሊመስሉ ይችላሉ ከምንላቸውን ስናይ መጀመሪያ ላይ የምናየው ምንድነው ማለት ነው ግሬን ኦፍ ሳንድ እናያለን። ግሬን ኦፍ ሳንድ ማለት የአሸዋ ጠጠሮች ትናንሽ ጠጠሮች ማለት ነው። እነዛን ብናያቸው በጣም ታይኒ ናቸው and cannot be easily divided ማለት ነው። በጣም በቀላሉ ዲቫይድ ማድረግ አንችልም እነዛን ሳንዶች ወይም ደግሞ ግሬንስ ኦፍ ሳንዶች ማለት ነው። ግሬን ኦፍ ሳንዶች አተምን ሪፕሬዘንት ሊያደርጉ ይችላሉ ብዬ ካሰብኳቸው በአካባቢያችን የሚገኙ ኦብጀክቶች አንደኛው ነው ማለት ነው። እና ደግሞ ሌላኛው ሱገር እንደምታውቁት በጣም ትናንሽዬ ነው፣ ታይኒ ፓርቲክል ነው። በኢንዲቪጁዋል አተም ላይክ እንደ ኢንዲቪጁዋል አተም ነው ብቻውን አይደለ የሚሆነው። ሱገር ስናየው ስንለያያቸው ይታወቃል አይደል? አንድ ለብቻ ማየት እንችላለን። and salt crystals ክሪስታል የሆኑ ሳልቶች ደግሞ እነዛም እንደ ሱገር ለተመሳሳይ መልኩ ከኢንዲቪጁዋል አተሞች እንደ ኢንዲቪጁዋል አተሞች ብቻቸውን አፒር ሊያደርጉ የሚችሉ ሳብስታንሶች ናቸው ማለት ነው አካባቢያችን ውስጥ ካሉት። ሶ እናንተም በአካባቢያችሁ ውስጥ ካሉት እነዚህን አተሞች ሪፕሬዘንት ሊያደርጉ ይችላል ብላችሁ የምታስቧቸውን ማቴሪያሎች ወይም ደግሞ ኦብጀክቶች ኮሜንት ላይ አሳውቁኝ ማለት ነው። የዛሬ ቪዲዮ ይህንን ይመስላል። እስከ መጨረሻው አብራችሁን ስለቆያችሁ አመሰግናለሁ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ እንዲሁም ለጓደኞቻችሁ ሼር ማድረግ እንዳይረሳ ማለት ነው። ቴንክ ዩ ፎር ዋቺንግ ባይ ባይ።